ምንድነው ነው አብዱልዋሃብ መስጂድ አብዱልዋሃብ ቀጠር ዶሃ ውስጥ የሚገኘው ትልቁ መስጂድ ነው። ጃሚዕ የሀገሩ መንግስት ያሰራው መስጊድ ነው። ዛሬ ጁምዓ እዚህ ነው የሰገድነው። አልሐምዱሊላህ በጣም ደስ የሚል ነው። ወንድሞች እዚህ ይዞኝ የመጡ ጀዛሁሙላህ ኸይረን ወንድም አለማርና አብዱረዛቅ። ከሱ ማዶ የምትመለከቱት ደግሞ የከተማው መሃሉ ነው። ዋና ዋና ህንጻዎች ያሉበት ማሻአላህ ተባረከላህ። ከተማው በራሱ ውብ ነው። ወደታች ደግሞ ስንመለከት ይሄን ይመስላል ግቢው። ይሄ መውጫ ግቢው ነው። ወደ ታቹ ደግሞ በጀርባ በኩል ፓርኪንግ ነው። ፓርኪንጉ ዙሪያውን ነው ከመስጊዱም ጀርባ ጭምር። እንደገና አንደርግራውንድ ላይ ያለ ፓርኪንጉ ይሄን ይመስላል። ፓርኪንጉ አንደርግራውንድ ያለው ደግሞ ይሄን ይመስላል። በጣም ስፋት አለው። ሱብሃንአላህ ሙረተብ ነው ለመኪናዎች ማለት ነው። እዛ ድረስ ዙሪያውን በጣም ያምራል። ኢንሻአላህ ለሀገራችን ከዚህ በበለጠ ደግሞ አላህ ይወፍቀን።